ኤጲፋንዮስ ሲቆም ማታውና በጸሎታ በዝምታ አምላክ ወላዲተ አምላክ ታይነሽ ወርሽ ወራቶች ረድኤትሽ ይለየን እንሻለን እንመልሰልሻለን። እናታችን ሆይ በምሕረትና በቸርነቱ በይቅርታው እንዴት እንዳትለየን ሰላም ሰላም ቦታውን ታደርግልን ቦታ ሰላም አቀበበው መልሶ እነሱ አይደል ሂሳባቸው አቡነ ዘበሰማያት አባታችን ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ዘንድ ለዘላለሙ አሜን። ሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመጽሔ ዘወሃብን አስተላለፍኩ መሰረተ ከመጠቢብ ሊቀ ጸረፍት የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረት
አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 የገዳና መካነ ብርሃን ቅዱስ አማኑኤልና ቅድስት ማርያም ቤተክርስቲያንን በዘመናዊ ህንፃ ለማሰራት መስከረም 20 ቀን 2018 ዓመተ ምህረት ይህ የመሰረት ድንጋይ በብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ተባርኮ ተቀመጠ። ወስብሐት ለእግዚአብሔር። በብፁዕ አቡነ ኤጲፋንዮስና በብፁዕ አቡነ ሰላማ ተባርኮ ተቀመጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በከመ ጸጋሁ ለእግዚአብሔር ዘወሀበኒ አስተዳደርኩ መሰረተ ከመ ጠቢብ ሊቀ ጸራይት የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረት። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 የገዳና መካነ ብርሃን ቅዱስ አማኑኤልና ቅድስት ማርያም ቤተክርስቲያንን በዘመናዊ ህንፃ ለማሰራት መስከረም 20 ቀን 2018 ዓመተ ምህረት ይህ የመሰረት ድንጋይ በብፁዕ አቡነ ሰላምና በብፁዕ አቡነ ኤጲፋንዮስ ተባርኮ ተቀመጠ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረት መሰረት። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 የገዳና መካነ ብርሃን ቅዱስ አማኑኤልና ቅድስት ማርያም ቤተክርስቲያን በዘመናዊ ህንፃ ለማሰራት መስከረም 20 ቀን 2018 ዓመተ ምህረት ይህ የመሰረት ድንጋይ በብፁዕ አቡነ ኤጲፋንዮስና በብፁዕ አቡነ ሰላማ ተባርኮ ተቀመጠ። አምላካችን እግዚአብሔር የተጀመረውን ስራ ለፍጻሜ ያብቃልን፣ ቤተክርስቲያኑን ይጠብቅልን። አምላካችን እግዚአብሔር በረድኤት አይለየን፣ ሕፃናቱን ያሳድግ፣ አረጋውያኑ በመልካም ሕሊና ይጠብቅልን። አምላካችን እግዚአብሔር አሁን ሀገራችን ቤተክርስቲያናችን ከፈተና ከመከራ ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሸለቀቃል አንድ ላይ ሆነና ልማት ኮሚቴው ሰው የቅዱስ ሲኖዶስ አባል ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መልአከ ምሕረት አባ ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር መልአከ ሕይወት ቆሞስ አባ ወልደ ኢየሱስ የጠቅላይ ቤተ ክህነት የእቅድና ልማት ክፍል ኃላፊ፣ ክቡር መልአከ ገነት ሙሴ ዘነበ የአዲስ አበባ ሀገረ ስብከት የአጭርና የረዥም ጊዜ እቅድ ክፍል ኃላፊ፣ ክቡር ሊቀ ሕሩያን አለምሸት በጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ፣ ክቡር መጋቤ ሐዲስ ላይከ ማርያም ተስፋዬ የደብረ ልዳ ዳግማዊ ቁልቢ ገብርኤል ዋና አስተዳዳሪ፣ የሀገረ ስብከቱ የየመምሪያ ኃላፊዎች እንዲሁም የክፍለ ከተማችን የሥራ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ የገዳማትና የአድባራት ጸሐፊያን፣ መምህራን፣ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ቦታ የተሰበሰባችሁ ከአባቶቻችን ከብፁዓን ሊቃነ ጳጳሳት ቡራኬን ለመቀበል እንዲሁም ታሪካዊ አሻራችሁን ለማስቀመጥ የተገኛችሁ ምእመናንና ምእመናት እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። እልል ብላችሁ እግዚአብሔርን አመስግኑ። ያንሳል፣ አንድ ጊዜ ድገሙ። እልል ብላችሁ እግዚአብሔርን አመስግኑ።
ብፁዓን አባቶቻችን ሊቃነ ጳጳሳት እኛን እየባረኩን ነው። ስለዚህ ሁላችሁም በእልልታ በጭብጨባ እግዚአብሔርን አመስግኑ። ለዚህ ቀን ያደረሰን የአባቶቻችን የቅዱሳን አምላክ ስሙ ለዘላለም የተመሰገነ ይሁን። ይህ ቦታ ከኮተቤ ገብርኤል ነው ወደዚህ የመጣሁት። ወደዚህ ስመጣ ወንድሜ መጋቢ አዲስ ላይ ከማርያም ተስፋዬ ነው ቦታ የመሰረተው። ከዚያ በኋላ ቦታው ጠባብ ስለነበረ የእመቤታችን ጽላት ከብፁዓን አባቶቻችን መንፈስ ቅዱስ ከሚመራቸው ደብዳቤ ጽፈን አስፈቅደን ተባርካ ከመጣች በኋላ ራሱን ችሎ ቤተ መቅደስ ሰርተን ቦታውንም ማትረፍ ችለናል። ምክንያቱም ይህ ቦታ ዛሬ በብሌን አይደለም በትሪሊየን የማናገኘው ቦታ እንዲሁኑ አምሮበት ዛሬ 1 ወር ከ15 ቀን ነው የቤተ መቅደስ የጨረሰብን። መንፈስ ቅዱስ ሰራው ማለት ይቻላል። በጣም የምንወዳቸው አባታችን ክብራችን የሆኑት ብፁዕ አቡነ ኤርምያስ ናቸው መጥተው የባረኩት። እሳቸውን ባይኖሩ አመስግኑልኝ በእውነት። በዚያው ብፁዕ አቡነ ሕርያቆስ በጣም የምንወዳቸው ትሁት የሆኑት አባታችን ብቻዬን እኔ ከመሄድ ብለው 2 ብፁዓን አበው ሊቃነ ጳጳሳት ህዝቡን ስለሚወዱ ጋብዘውልናል። እልል ብላችሁ አመስግኑልን በእውነት በደንብ አድርጋችሁ አመስግኑልን በእውነት። አባታችን እንግዲህ መሰረት ድንጋዩ ዛሬ ተጥሏል። ልጃችን በጣም የምንወደው በኋላ በሪፖርቱ ላይ እንሰማዋለን። ክቡር አቶ ለገሰ በቀለ የሰበካ ጉባኤ ሊቀመንበር ሆነው ወደዚህ ተመርጠው ከመጡ በኋላ አያሌ ስራዎችን ሰርተናል። ምክንያቱም በክፍለ ከተማውም ተሰሚነት ስላላቸው እሱ ብቻ አይደለም ደግ ሰው በማብላት ጥምቀትን እንዳናፍር 3-4 በሬ በማረድ የኛ ተራ ነበረ። አመዛዝኖ መዝኖ ነው እንደ ስራችን የሚከፍለን። ዝም ብለን በፌስቡክ ሰዎችን ማዋረድ፣ ቤተክርስቲያኗ ሰው እንዳይኖራት ማድረግ፣ ነገ ከጎኗ የሚቆም ሰው እንዲጠፋ ማድረግ በእውነቱ ይሄ ለሁላችንም ሞት ነው። እንደው እስከያስ ማየት ይቻላል። አሁን ኃጢአት ብሰራ እንኳ ቀደም ሲል የሰራሁት ጽድቅ ስራ ስለነበረ እባክህ ንስሐ ጊዜ ስጠኝ ነው ያለችው። ጸሎት ናት። 15 ዓመት እድሜ ያስጨመረለትና ወንድማችን ለኛ ክብራችን ነው። እግዚአብሔር በእድሜ በጤና ይጠብቅልን። እግዚአብሔርን አመስግኑት። አሁን የምንሄደው ወደ ሰርቲፊኬቱ ነው። ብፁዓን አባቶቻችን ከሁለቱ ተመካክረው ይችን ይሰጡልናል። ወደ እነሱ ነን። ወደ አቡነ ኤጲፋኒዎስ ነው የምንሄደው። ብድግ ብላችሁ እና በማግባባት የደብሩን ይዞታ በማስፋፋት ሱቆችን በማሰራት ከግላቸው ከፍተኛ የሆነ ገንዘብ በመስጠት እንዲሁም በደብሩ በተለያየ ጊዜ ደግሰው የሚያበሉ በተለይም የጥምቀት በዓል ሲከበር ለአገልጋይ ካህናት እንዲሁም በዓሉን ለሚያስተባብሩ አካላት 2 በሬ ገዝተው በማቅረብ በገንዘባቸው በእውቀታቸውም ውድ ጊዜያቸውን በመስጠት ይህ ነው ተብሎ በማይገለጽ ሁኔታ ቤተክርስቲያንን በማገልገል ላይ ይገኛል። ስለሆነም በእልልታና በጭብጨባ አመስግኑልን። 4 ክቡር አባታችን የደብሩን ይዞታ ለማስፋት ከነበራቸው ፍላጎት የተነሳ ግለሰቦችን በማስተባበርና በማግባባት ከ20,000 ካሬ ሜትር ህጋዊ ይዞታ ማረጋገጫ እንዲኖረው አድርገዋል። በተለይም አቶ ተስፋ አስራት ሰዎች የሰውን ሀብትና ንብረት በሚመኙበት በዚህ ዘመን እሳቸው ግን የአማኑኤልና የእመቤታችን ፍቅር የበዛላቸው እንኳን ገንዘባቸውና ቦታቸው ይቅርና ሕይወቴም የእርሱና የእመቤታችን ነው ብለው የሚያምኑ ስለሆነ በሰጡት ቦታ ላይ የእናታችን የጽዮን ማርያም ቤተክርስቲያን ተሰርታ ህዝበ ክርስቲያኑ እየተገለገለበት ይገኛል። በገንዘባቸውም በሀብታቸውም እያገለገሉ ይገኛሉ። ለዚህም በጎ ስራቸው በእልልታና በጭብጨባ አመስግኑልን። ክቡር አባታችን የደብሩን አስተዳደር ሰበካ ጉባኤና ልማት ኮሚቴውን በማስተባበር ቤተክርስቲያን በገቢ ራሷን ማስተዳደር እንድትችል እንዲሁም ዛሬ የተጣለውን የመሰረት ድንጋይ ለፍጻሜ የሚያደርስ ህንፃ ቤተክርስቲያኑን መገንባት የሚያስችል ለደብሩ ተጨማሪ ገቢዎችን ማስገኘት የሚችሉ በርካታ ሱቆችን በመስራትና በማከራየት ገቢውን ከፍ ማድረግ ተችሏል። በደብራችን ህሙማን ይድኑበትና ይፈወሱበት ዘንድ በእግዚአብሔር ፈቃድ የፈለቀው የአቡነ ሐራ ድንግል ጸበል በርካታ ድንቅ ታምራትን በማድረግ ህሙማንን እየዳኑበትና እየተፈወሱበት ይገኛሉ። በተለይ ክቡር አባታችን በተሰጣቸው ሀብተ ፈውስ እንደ አስተዳዳሪ ብቻ ሳይሆን በትህትና ዝቅ ብለው በማጥመቅና
ቅባ ቅዱስ በመቀባት ብዙዎችን እየፈወሱ ከእስራት ነፃ እያወጡ ይገኛሉ። ይህንን አገልግሎት ለማግኘት ዛሬ ከተለያየ ሩቅ ቦታና የከተማችን አካባቢዎች በርካታ ሕዝበ ክርስቲያን እየመጣ እየተፈወሰ ይገኛል። በአጠቃላይ ከላይ የተዘረዘሩት ከብዙ በጥቂቱ በደብራችን አስተዳዳሪ የተሰሩ ስራዎች ሲሆኑ ክቡር አባታችን ጠንካራውን የደብሩን አስተዳደር ሰበካ ጉባኤና ልማት ኮሚቴ እንዲሁም ማኅበረ ካህናቱን በፍቅርና በአንድነት መንፈስ በመምራት ይኸው ልፋትና ድካም ውጤት አምጥቶ በአጭር ጊዜ ማለትም 1 ዓመት ባልሞላው ጊዜ ውስጥ ይህንን ታላቅ ሕንፃ ቤተ ክርስቲያን ለማሰራት ይህን የመሠረት ድንጋይ ሲቀመጥ ምዕመኑን ተስፋ በማድረግ ስለሆነ ሕዝበ ክርስቲያኑ ይህንን ታላቅ ሕንፃ ቤተ ክርስቲያን ለመስራት ሁላችሁም እንድትተባበሩ ጥሪያችንን እያቀረብን በቀጣይ በክቡር አባታችንና ከሰበካ ጉባኤው ሆነ ከሕንፃ አሰሪ ኮሚቴ ጎን በመሆን ሊሰራ የታቀደውን ሕንፃ ቤተ ክርስቲያንና እንዲሁም ሌሎች የልማት ስራዎችን ለመስራት የዘወትር ትብብራችሁ እንዳይለየን በማሳሰብ ክቡር አባታችን ለከፈሉት ውድ ዋጋ እንዲሁም የደብሩ ሰበካ ጉባኤና ልማት ኮሚቴ አጠቃላይ የደብሩ አስተዳደር ሰራተኞች፣ መላው ካህናትና ምዕመናን ላበረከቱት አስተዋጽኦ እጅግ አድርገን እናመሰግናለን። ወስብሐት ለእግዚአብሔር። ከዚህ በመቀጠል በጣም የምንወዳቸው የክፍለ ከተማችን ዋና ስራ አስኪያጅ መላከ ምሕረት አባ ገብረ እግዚአብሔር ከብፁዓን አባቶች አንዱን ይጋብዙልናል። ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሰላም ቆሞስ አባ ናኩቶ ለአብ አያለው የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር ዋና ጸሐፊ፣ ክቡር ወንድማችን መምህር ዳዊት ጥበቡ የክፍለ ከተማችን የሰው ሀብት አስተዳደር፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ በዚህ ቦታ ያላችሁ ምዕመናንና ምዕመናት፣ የጸጥታ አስከባሪ አካላት ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለአምላካችን ይሁን። እንኳን ደስ አላችሁ። እንኳን ቤትን የሚሰራ እግዚአብሔር ነውና እናንተን አነሳስቶ ይህን የመሰረት ድንጋይ በብፁዓን አባቶች ተቀምጦ በረከት የምታገኙበትን የምትጸድቁበትን ለትውልድ የሚሆን ስራ የሚሰሩበትን መሰረት ዛሬ አስቀምጣችኋልና እንኳን ደስ አላችሁ። እግዚአብሔር አምላካችን ለፍጻሜው ያብቃልን። ይህም በመሆኑ ብፁዓን አባቶቻችን እኛን ልጆቻቸውን ለመባረክ፣ ለመቀደስ፣ ለማስተማር በመካከላችን ተገኝተዋል። ይህ ህዝብ ብቻ ሳይሆን በዚህ በክፍለ ከተማችን ያሉ ምዕመናን በሙሉ በጸሎት ታስበዋልና እንኳን ደስ አላችሁ፣ እንኳን ደስ አለን። ብፁዓን አባቶቻችን እንኳን ወደ ክፍለ ከተማችን በሰላም መጣችሁልን ብላችሁ አመስግኗቸው። ይህንን ለመቆጠብ ያህል ከዚህ በመቀጠል ለእኛ ለልጆቸው ጸሎተ ቡራኬና ቃለ ምዕዳን እንዲሰጡን ብፁዕ አባታችን ሁለቱ በመመካከር ብፁዕ አባታችን አቡነ ኤጲፋንዮስ ቃለ ምዕዳን ቡራኬ እንዲሰጡን በታላቅ ትህትና እጠይቃለሁ። ወደ ብፁዕ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ላለንበት ሰዓት ጊዜ ያደረሰን ተሰብስበንም በደጁ በቤቱ እንድናመሰግነው፣ እንድናመልከው፣ እንድንዘምርለት
ወዶና ፈቅዶ ሁላችንም ከያለንበት አሰባስቦ እዚህ እንድንገኝ ነገ እሱ የሚመለክበት የሚመሰገንበት ሁላችንም ተሰባስበን ስጋውን ደሙን የምንቀበልበትን ቤተክርስቲያን አሳስቦን አቅደን ዛሬ መሰረት አስቀምጠን ነገ ትልቅ ህንፃ ቤተክርስቲያን ሰርተን ሁላችንም አምላካችንን በማመስገን እንድንደሰት ለዚህ ዕለት አድርሶናልና ከሁሉም በፊት ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር እናመስግነው። ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ በጠቅላይ ቤተ ክህነት የዕቅድና ልማት መምሪያ፣ እንዲሁም መጋቤ መምህር ሙሴ በአዲስ አበባ ሀገረ ስብከት እንዲሁም የልማትና ዕቅድ መምሪያ ክፍል ኃላፊ፣ የዚህ ክፍለ ከተማ ለሚኩራ ክፍለ ከተማ ዋና ስራ አስኪያጅ መላከ ሕይወት ቆሞስ አባ ገብረ እግዚአብሔር፣ የክፍለ ከተማው ዋና ጸሐፊ፣ የአድባራትና የገዳማት አስተዳዳሪዎች፣ የዚህ ደብር አስተዳዳሪ መላከ ሰላም ቆሞስ አባ ናኩቶ ለአብ፣ የደብሩ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት፣ በስም ያልገለጽኳችሁ ሌሎችም ሁላችሁም እንዲሁም በአካባቢ ያላችሁ ማህበረ ምዕመናን እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ምሕረቱ ይቅርታው ብዙ ነውና በትዕግስት ጀርባው ተሸክሞ በደላችንን የየዕለት ጥፋታችንን አስቦ ሳይቀጣን ለንስሐ ዕድሜ እየሰጠ ከዛም አልፎ እጃችን ለስራ እንዲዘረጋ ልባችንም መልካም ነገር እንዲያስብ ጉልበታችንም የጽድቅ ስፍራ ላይ እንዲውል ለዛሬው የመሰረት ድንጋይ እንዲቀመጥ ስላደረሰን ስላበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በሁሉም መንገድ የሚተላለፈው መልእክት ተላልፏል። እኔ ብዙም የምናገረው ሌላ ላይኖር ይችላል። ዛሬ መቼም የጽንስ ዕለት ነው። ዛሬ ሰው ተጸንሶ ነው የሚወለደው። ቤተ ክርስቲያንንም ለመስራት መጀመሪያ መሰረት ማስቀመጥ ነው፣ መሰረቱ ነው። ከዛ ቀጥሎ ወደ መወለድ፣ ወደ ማደግ፣ ወደ ስራ የሚሄደው ማለት ነው። መቼም ሁሉን በሁሉ የሚሰራ የሚያደርግ ራሱ እግዚአብሔር ነው፣ ጌታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያን መሰረትም ጉልላታም እሱ ስለሆነ ማለት ነው። ዛሬ እሱ መሰረት ሆኖ መሰረት በእኛ በኩል እንዲቀመጥ ተደርጓል። ሆኖም ግን እኛ እንደ ምሳሌ የእሱን መልእክት ለማስተላለፍ እሱን ወክለን በምድር ላይ ቤተ ክርስቲያን መሰረት እንድናስቀምጥ፣ እንድንባርክ፣ አገልግሎት ለሕዝቡ እንድንሰጥ የሐዋርያትን ክህነት ስልጣን በእኛ በኩልም እስከ ዓለም ፍጻሜ ድረስ እንዲቀጥል ለቅዱስ ጴጥሮስ የተናገረው ነው። ቅድም መሰረት ድንጋዩ ሲቀመጥ የተነበበው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምረን ስናነብ ከምንባባቱ መካከል አንደኛው ኃይለ ቃል አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተ ክርስቲያኔ፣ አንተ አለት ነህ መሰረት ነህ፣ በአንተ አለትነት በአንተ መሰረትነት ቤተ ክርስቲያኔን በአንተ ላይ እሰራለሁ፣ በአንተ በኩል እመሰርታለሁ፣ በአንተም በኩል እፈጽማለሁ። የምትከፍትበት የምትዘጋበት ከምድርም አልፎ
በሰማይም የምታስርበትና የምትፈታበት በምድርም በተመሳሳይ ትልቁ ቁልፍ በሰው የማይሰጥ በእኔ የተሰጠ በምድር የከፈትክለት በሰማይ ደጅ እንዲከፈትለት በምድር መሰረት ሆነ መሰረት የጣልክለት በሰማይም ደግሞ ያ በምድር የተመሰረተው በአንተ በኩል ለምእመናን ልጆቼ የተከናወነው በሰማይ ለመንግስቴ ያበቃል ብሎ በክህነታዊ አባትነቱ በኩል እግዚአብሔር በቅዱሳን አባቶቻችን ሐዋርያት ሰርቷል። በመምህራኑ በሊቃውንቱ እየሰራ መጥቷል። ዛሬም ደግሞ አሁን ባለንበት ዘመን ውስጥ ደግሞ እኛን በነቅዱስ ጴጥሮስ ኃላፊነት ቤተክርስቲያን እንድናገለግል እናንተ እንድናገለግል በሰጠን ሰማያዊ ስልጣን መሰረት ዛሬ የማን መሰረት ተጣለ? የማን መሰረት ተጣለ? ንገሩኛ። የቤተ ክርስቲያን መሰረት ተጥሏል ማለት ነው። ይህ መቼም መሰረተ ድንጋይ ሲቀመጥ እናንተ ምእመናን ጠንካራዎች ስለሆናችሁ ብርቱዎች ስለሆናችሁ በሃይማኖታችሁ የማትደራደሩ እግዚአብሔር ሰማያዊ ስልጣን ስለሰጣችሁ ልጅነት ስለሰጣችሁ በፍቅሩ እንድትኖሩም ደግሞ ትልቁን ጸጋ ስላደላችሁ በእግዚአብሔር ፍቅር በጌታችን በኢየሱስ ክርስቶስ የማዳን ሕይወት ላይ ተመስርታችሁ ሕይወት አግኝታችሁ እሱ እንዲባርከን እንዲቀድሰን እኛም እንድንቀደስ እንድንባረክ ክብር እንድናገኝ ፍቅሩን ሰዎች እኛ በተሰጠንና ባለን የእምነት መጠን መግለጽ እንድንችል መሰረት አስቀምጠናል። የተቀመጠውን ደግሞ ሰርተን ጨርሰን ሕንፃ ቤተ ክርስቲያኑን አስባርከን ቅዳሴ ቤቱን ሁሉ ተከናውኖ ገብተን እንድናገለግልበት እግዚአብሔር የመጀመሪያውን እርምጃ የመጀመሪያውን የጉዞ በር ከፍቶልናል ብላችኋል። ይህን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔርን አመስግኑ። ሰው መነሻ አለው፣ ጉዞ አለ፣ መዳረሻ አለው። ለመሰረተ ቤተ ክርስቲያኑ ዛሬ መነሻ ነው፣ ጉዞ አለ። ጉዞው ቤተ ክርስቲያንን ሰርታችሁ በውስጡ አገልግሎት ማግኘት እስከምትችሉ ድረስ ያሉ ውጣ ውረድ አለ። ሰው መንገድ ሲጓዝ ሲራመድ እንቅፋት አለ፣ ድካም አለ፣ መሰናክል አለ፣ ውጣ ውረድ አለ፣ ሰውነት ይዝላል፣ ረሃብ አለ፣ ጥም አለ፣ ብዙ ፈተናዎች አሉ። በሰው በኩል የሚመጣ አለ፣ ክፉ መንፈስ የሚያመጣው ፈተና አለ። ያንን ሁሉ አሸንፋችሁ መጨረሻ ላይ ለቤተ ክርስቲያን ምርቃት ለማብቃት ዛሬ የመጀመሪያው ለቤተ ክርስቲያን ስራ መነሻ የሚሆነው መሰረተ ድንጋይ ተቀምጠዋል ማለት ነው። ስለዚህ ሁላችሁም ጠንክራችሁ በርትታችሁ እግዚአብሔር እየረዳችሁ ድንግል ማርያም እየደገፈቻችሁ ቅዱሳን መላእክት ከጎናችሁ እየሆኑ ይህ ዛሬ የተቀመጠ ነገ ደግሞ ወደ ስራ የሚገባበት ሊሆን ነውና እግዚአብሔር ያበርታችሁ። እግዚአብሔር ክንዳችሁን ያጽናላችሁ፣ አይምሯችሁን ይባርክላችሁ፣ ገንዘባችሁን ይባርክላችሁ፣ ሕይወታችሁን ይቀድስ። መልካም ነገር ጀምራችኋል። ለሰው ሳይሆን ለእግዚአብሔር ራሱ መስቀል ላይ እጁን የቸነከረ እግሩን የቸነከረ ስጋውን የቆረሰ ደሙን ያፈሰሰ ያን ሁሉ መከራ የተቀበለ በመስቀሉ ጠላታችንን ያስወገደ ድል ያደረገ መቃብራችንን ባዶ ያደረገ ሞታችንን ያሸነፈ ውድቀታችንን አስወግዶ በትንሣኤ በመንግስቱ ለማኖር ከመላእክት ጋር ለመዘመር ይህንን የአምላክነት ክብሩን ለእኛ የጸጋ አድርጎ የሸለመን የድንግል ማርያም ልጅ ኢየሱስ ክርስቶስ አማኑኤል ኃይል ይሆነናል ማለት ነው። ጽናት ይሆነናል ማለት ነው። እጃችን እግራችን ከቤቱ እንዳይለይ ያደርጋል። ልቡናችንም ሕሊናችንም ስለ እሱ መንግስት እንዲያስብና የተጀመረውን ነገር ሁሉ እሱ እየረዳ እንድንፈጽም ማን ይረዳናል? ኢየሱስ ክርስቶስ ይረዳናል። አማኑኤል ይረዳናል። ድንግል ማርያም ትረዳናለችና ስለዚህ መበርታት፣ መጽናት፣ መትጋት፣ ፈተናውን ማሸነፍ
ብዙ ነገሮች ይመጣሉ። እንኳን ቤተ ክርስቲያን ለመስራት ሰው የሚጸድቅበትን ክብር የሚያገኝበትን አምላኩ የሚመለክበትን ከአምላኩ የሚወለድበትን ለእግዚአብሔር መንግሥት የሚበቃበትን ዓለምን አሸንፎ የሰማይን ደጅ አንኳኩቶ ወደ እግዚአብሔር መንግሥት ከመላእክት ጋር ለመዘመር መንገዱ ጥርጊያ እንዲሆንለት የሚያስደርግለትን መልካም የጽድቅ ስራን ሲሰራ ይቅርና ሰው ስለ ምድራዊ ኑሮ እንኳን ዕለት በዕለት በሚንቀሳቀስበት ስጋዊ ኑሮውን አሸንፎ ቤቱን ለመምራት በሚጓዝበት ምድር ላይ ብዙ ፈተናዎች አሉ እና ስለዚህ ጽድቅ ለመስራት ብዙ ፈተና ብዙ ወጣ ውረድ አለ። ስለዚህ ይህ እንዳለ አውቃችሁ እንደምትፈተኑ አውቃችሁ የሚመጣውን ነገር ሁሉ በእግዚአብሔር ኃይል እያሸነፋችሁ በመስቀሉ ኃይል እያሸነፋችሁ በድንግል ማርያም ጸሎትና ምልጃ እያሸነፋችሁ ይህን የተጀመረውን መልካም የጽድቅ ነገር ሁላችሁም ከዳር ታደርስልን። እግዚአብሔር በርታቶን ያድላችሁ እንላለን። እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ እኛ አዲስ አበባ ሀገረ ስብከትን በቅዱስ ሲኖዶስ ተመድቦ የሚመሩ አዲስ አበባን በአስተዳዳሪነት ሲመሩ የኖሩ አሁን ደግሞ አዲስ አበባን የበለጠ ያውቃሉ፣ ይመራሉ። ካህናቱንም፣ አስተዳዳሪዎቹንም፣ ገዳማቱንም፣ አድባራቱንም ሕዝቡንም በደንብ ይመራሉ ተብሎ በቅዱስ ሲኖዶስ ታምኖባቸው የተመደቡ ቅን የሆኑ መልካም የሚያስቡ ራዕይ ያላቸው ለቤተ ክርስቲያን ችግር እንዳይፈጠር ቀን ከሌሊት የሚደክሙ ብፁዕ አቡነ ሕርያቆስ ናቸው። እኛን ዛሬ ወደዚህ ቦታ መጥተን ይህን መሰረተ ድንጋይ እንድናስቀምጥ ሁለታችንንም ብፁዓን አባቶች የላኩን እሳቸው ስላልተመቻቸው መቼም አዲስ አበባ ሀገረ ስብከት ብዙ ስራ ብዙ ጫና የሚበዛበት ስለሆነ ሌላ ቦታ ላይ በጣም አስቸኳይ ነገር ስለገጠማቸው ወደዛ ሄደው እኛን ወክለው ነው። ስለዚህ ብፁዕ አባታችንም ብቻ ሊመጡ ነበረ፣ ስላልተቻለ እኛን ልከውልናል። ስለዚህ አባታችሁን ብፁዕ አቡነ ሕርያቆስን ባሉበት ስራቸውን እግዚአብሔር ያቃናላቸው። በእሳቸው አመራር አዲስ አበባ ሀገረ ስብከት ብዙ ችግሮች ተቀርፈው በልማትም በመንፈሳዊ አገልግሎትም በማህበራዊ ትስስርም በሁሉም መንገድ እግዚአብሔር እሳቸውን እንዲረዳ እሳቸውንም በጸሎት እያሰባችሁ እግዚአብሔርን አመስግኑልን። እንግዲህ የመጨረሻውን ጸሎት የሚያደርጉልን ቃለ ምዕዳን የሚሰጡን ብፁዕ አቡነ ሰላማ ናቸው። ወደ እሳቸው ወስዳችኋለሁ። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች ሁላችሁም በዚህ ቦታ እዚያ ወደ ምሕረት የተሰበሰባችሁ ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ በይቅርታው ጠብቆ እንደዚህ ለበጎ ስራ ለበጎ አገልግሎት በሰላም ያገናኝና አምላካችን ክብርና ምስጋና ለእሱ ይሆንልን። የሰማነውን በልቡናችን ያሳድርልን። አሁን እንግዲህ አባታችንም ከዚያም በፊት የነበሩት መምህራችንም መምህራኑም በተለያየ መልኩ ሲተላለፍ የነበረው ስለ ሕንፃው ቶሎ እንዲፈጸም እግዚአብሔር ዛሬ መሰረቱን እንድናስቀምጥ አድርጓል። እግዚአብሔር ከእናንተ ጋር ሆኖ ለፍጻሜ ያብቃልን። እንደተባለው እንግዲህ ስራ ሲሰራ ፈተና አለ። ታዲያ ይህን ፈተና ለማሸነፍ ምክክር ያስፈልጋል፣ ሰላም ያስፈልጋል፣ ፍቅር ያስፈልጋል። በፍቅር በትዕግስት ሆናችሁ አባቶች፣ ካህናት ከደብሩ አስተዳዳሪ ጋር ከደብሩ ሰበካ ጉባኤ ጋር ከህንፃ አሰሪ ኮሚቴው ጋር ሁላችሁም እጅና ጓንት ሆናችሁ በአንድ ላይ በፍቅር በምክክር እንድትሰሩ የእኛም አደራችን እናስተላልፋለን። እግዚአብሔር ከእናንተ ጋር ይሆን። የሰማነውን በልቡናችን ያሳድርልን። ሰላም እንደዋለ በሰላም እንዲያሳድረን፣ ቦታውን የበረከት የሰላም የፍቅር ቦታ እንዲያደርግልን፣ ሀገራችንን በቸርነቱ እንዲጠብቅልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም በደልን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብህ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሆኖ ፍቱሐነ ወንጹሐነ ይረሴን ይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስን ብላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስን በል። እንዲሁም እንተ ማርያም ማረነ እንተ ማርያም ማረነ እንተ ማርያም ማረነ እንተ ማርያም እንተ ማርያም ማረነ ክርስቶስ 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 ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።